አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች በዚህ በአገር ውስጥም በአገር ውጭም ያላችሁ ልጆቻችን ሁላችሁ በዚህች ቤተክርስቲያን ከተሰራበት ቀን ጀምሮ እስከ ዛሬ ድረስ አገልጋይ የለንም። ብዙ የመቅደሱ ንዋያተ ቅድሳትም የለም፣ ጧፍ የለንም፣ ዘቢብ የለንም፣ አገልጋዮች የለም፣ ዲያቆናት ሁሉ የውስጡ አገልጋይ ንዋያተ ቅድሳትም የለንም። ስለዚህ ባላችሁበት ቦታ ሁላችሁ ቤተክርስቲያኒቷ አንዲት ናትና በውጭ ሀገርም አላችሁ ልጆቻችን፣ በአገር ውስጥም አላችሁ ምዕመናን፣ ወጣቶች ሁላችሁ፣ አባቶች፣ እናቶች ሁላችሁ በተወደዳ በጌታችን በኢየሱስ ክርስቶስ ፍጹም ፍቅር ባላችሁበት ቦታ ሰላም ይበዛላችሁ እያልኳችሁ እኔ በዚህ ቤተክርስቲያን አገልጋይ ነኝ። ስሜ መምህር ቀሲስ ደስታ ይባላለሁኝ። ያለዙም ቤተክርስቲያን ጉዳይ አሳሳቢ ስለሆነ ባላችሁበት ቦታ ጧፍ ራሱ ብትረዱን፣ መጽሐፍት የለንም እንዳልኳችሁ ንዋያተ ቅድሳቱ በሙሉ ስለሌለን እናንተ ባላችሁበት እንድትተባበሩ በልዑል እግዚአብሔር ስምና በቅድስተ ቅዱሳን ድንግል ማርያም አማላጅነት እያላችሁ እንድትተባበሩ የበረከት እጃችሁ እንድትዘረጉ አሳስባችኋለሁ። ባላችሁበት ሰላም እግዚአብሔር ይበዛላችሁ፣ እግዚአብሔር ይጠብቃችሁ። ይሄን አደራ አስተላልፋለሁ። መልካም አባታችን እንግዲህ ያው ቀሲስ ደስታ ገብረ መስቀል እንዳስተላለፉት ሰምታችኋል። ይሄ ቤተክርስቲያን ከተመሰረተ ያው ጥቂት ጊዜያት ነው። ስለዚህ ቀሲስ አባታችን ብርሃኑም ስላሉ እስቲ አባታችን ስለ ቤተክርስቲያኒቱ ያለውን ሁኔታ ምን ይላሉ? ጥሩ ነው። እስካሁን ያለው የአገልጋይ ያልተሟላ አገልጋይ ስላለን ቤተክርስቲያን ላይ ያው ዲያቆናት እጥረት አለ። አንድ ዲያቆንና ሁለት ካህን ነው አለ። እስካሁን የሁለት ዲያቆናት እጥረትና ያው የምናገለግለው አገልግሎታችን በቃል ስለሆነ ጄኔሬተርም ማይክም ስለሌለን ያው ወስጨገር በቤሩትም በደቡብ አፍሪካም ያላችሁ ሰዎች ይህን አይታችሁ ይህን መልእክት ሰምታችሁ ለቤተ ክርስቲያን የሚያስፈልገውን ጄኔሬተርም ማይክም አንፍላፍርም ስለሌለን ያን በቻላችሁ አቅም እንድትረዱና እንድታግዙን ዘንድ ጥሪ እናስተላልፋለን። ሌላም የቤተ ክርስቲያን ላይ ያልተሟሉ መጽሐፍቶችም አሉ እና ታቦት ማደሪያ የሚሆን ድንኳንም የለን ለጽላት ማለት ነው። ድንኳንም ስለሌለን ይህን ውጭ ላይ ያላችሁ ሰዎች በዘማሪ በየነ አማካኝነት አስተባብራችሁ ወደዚህ አስፈላጊውን ነገር ሁሉ እርዳታ እንድታደርጉ ጥሪ እናስተላልፋለን። ያው በኩል ያለው ለምታደርጉት ሁሉ እግዚአብሔር አምላክ የእመቤታችን ቅድስት ድንግል ማርያም መስቀል ኢየሱስ ክርስቶስ እናንተ ከፊታችሁ ከኋላችሁ ሆኖ ጠላታችሁን ይዋጋላችሁ ዘንድ እግዚአብሔር ይርዳን። እግዚአብሔር ይስጥልን። አሜን። አባታችን እናመሰግናለን። እንግዲህ ያው ብዙዎቻችሁ እንደምትመለከቱት ይሄ ቤተክርስቲያን እንግዲህ እንዲህ ነው። በተለይ ጎርፍ ዝናብ ከዘነበ አሁን ጎርፉ ወደ መቅደስ ነው የሚገባበት ሁኔታ አለው። ቦታ ዳገታማ ከመሆኑ አንፃር እንግዲህ በጣም አስቸጋሪ ሁኔታ ነው ያለው። ምክንያቱም በምትችሉት ሁሉ ህንጻ ቤተክርስቲያን እንኳን ባንሰራ ይሄ ቦታ ፈረካስ ሆኖ ፈሳሽ ተሰጥቶ በትክክል መሰራት ግድ ነው። አዲስ ከመሆኑ አንፃር ውስጥ ራሱ ብዙ ነገሮች ያልተሟሉ ነገሮች እንዳሉ ምንጣፉ እንኳን ሳይሟላ ነው ያለው። አንዳንድ ቦታዎች እንደምትመለከቱት ባዶ ነው። ምክንያቱም መቅደስ ውስጥ ሆኖ መቁረቢያ ቦታ እንዲህ ቆርቆሮ በቆርቆሮ ነው ያለው። ይሄንን በመመልከት ሁላችሁ የምትችሉትን ድጋፍን በማድረግ ቤተክርስቲያኒቱን እንድትረዱ የሚል እንግዲህ ሐሳብ ነው የምናወራው። ባላችሁበት ሰላም እግዚአብሔር ይብዛላችሁ። እንግዲህ ይሄንን ቦታ በመመልከት በተለይ አሁን በዚህ ሰዓት በዚህ ዘመን ላይ ያለ ማይክ ነው እየተቀደሰ ያለው። ይህንን በመመልከት ሁላችሁም የምትችሉትን እንድታደርጉ እንግዲህ ምእመናን እንዲህ ተቀምጦ ውጪ ሆኖ መስማት አይችሉም። ርቅ ብሎ ተቀምጦ ቦታው ፀሐያማ ከመሆኑ አንፃር ማይክ ጥላ ላይ ሆኖ እንዲሰሙ የሚችል አይደለም። ስለዚህ ሁላችሁም በምትችሉት እርዱት፣ እጃችሁን ዘርጉ። ቤተክርስቲያኒቱ በጎርፍ እንታደጋት እና ደግሞ ድምፁ እንዲሰማ ማይክን ተባብረን ሁላችንም እንግዛ የሚል ሐሳብ ነው። እንግዲህ ባላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን።